ሰላም አድማጭ ተመልካቾቻችን የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ከዕለቱ ከያዝናቸው መረጃዎች መካከል ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ አዲስ አበባ ፖሊስ አስታወቀ። በ14 ዓመቷ ታዳጊ ላይ ያስገድዶ መድፈር ጥቃት የፈጸመው ተከሳሽ በእስራት ተቀጣ። በወላይታ ለመንገድ ስራ ተብሎ በአንድ ቦታ የተከማቸ አፈር ተደርምሶ የሰውን ህይወት አጠፋ የሚሉ መረጃዎችን እናጋራችኋለን። ከሰሞኑ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ አዲስ አበባ ፖሊስ አስታወቀ። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስሎች በርካታ የህብረተሰብ ክፍሎች ቅሬታቸውን ያነሱበት ጉዳይ ነበር። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታዎች ባሻገር በኢትዮጵያ የወንጀል ህግ ጸያፍ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀውም ግለሰቡ በጎዳናዎች ላይ የተለያየ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸውን ምስሎች በመልቀቅ ህገወጥ ተግባርና በለቀቀው ምስሎች በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸው የሳቱን እየሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል አስታውቋል። በ14 ዓመቷ ታዳጊ ላይ ያስገድዶ መድፈር ጥቃት የፈጸመው ተከሳሽ በእስራት ተቀጣ። በምዕራብ ጉጂ ዞን ቡሌ ሆራ ወረዳ ውስጥ የ14 ዓመት ዕድሜ ያላት ታዳጊ ላይ ያስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን የምዕራብ ጉጂ ዞን ፖሊስ አስታውቋል። ተከሳሽ ገለታ ገመቹ የተባለው ግለሰብ በቡሌ ሆራ ወረዳ ቡርቃ ቀበሌ ውስጥ በህዳር 11 ቀን 2017 ዓ.ም የ14 ዓመቷን ታዳጊ ከገበያ ወደ ቤቷ ስትመለስ በጉልበት ወደ ጫካ በመውሰድ የመድፈር ጥቃት ሊፈጽምባት እንደቻለ ተገልጿል። ተጎጂዋ የደረሰባትን የመድፈር ጥቃት ለቤተሰቦቿ ተመልሳ በማሳወቋ ወላጆቿ የድርጊቱን መፈጸም ለፖሊስ በማመልከታቸው ተከሳሹ በቁጥጥር ስር ሊውል ችሏል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛ ፍርድ ቤትም በዋለው ችሎት ተከሳሽ እድሜያቸው ከ18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ስጋ ድፍረት እና በደል እና ጥፋተኛ ሆኖ በማስረጃ በመረጋገጡ በ8 ዓመት እስራት እንዲቀጣ ተወስኗል። በወላይታ ሶዶ በተደረመሰ አፈር ሰዎች ሞቱ። በዞኑ ለመንገድ ስራ ተብሎ በአንድ ቦታ የተከማቸ አፈር ተደርምሶ የሰውን ህይወት አጠፋ። ወላይታ ሶዶ በተለምዶ ካልተ ወንዝ በሚባል አካባቢ ከመንገድ ስራ ጋር ተያይዞ የሚወገድ በአንድ ቦታ የተከማቸ አፈር ተደርምሶ በአካባቢው ከሚጫወቱ ህጻናት መካከል የ10 ህጻናትን ህይወት እንደቀጠፈ ከስፍራው የተገኘ መረጃ ያመለክታል። ወቅቱ የዝናብ እንደመሆኑ መጠን የመደርመሱ መጠን ሊጨምር ስለሚችል ጥንቃቄ ያስፈልጋል ተብሏል። በሌሎች አካባቢዎችም መሰል አደጋዎች እንዳይከሰቱ ወላጆች የልጆቻቸውን መዋያ ቦታ መለየትና ክትትል ማድረግ እንዳለባቸው ተጠቅሷል። ለዕለቱ ያዝናቸው መረጃዎች ይህንን ይመስላሉ። ውድ አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።